ቤተሰብ ማለት ቤተሰቡን ካን ይላል የምትጠጋበት ያው ሁሉም እንደነበረ ምን እንዳለ ታውቃላችሁ ከጥቅም ጋር የተያዘ ጉዳዮች አሉ ምናምን ነገር ስደውልም ስልኳ አይሰራም በቃ ውስጥ ያላርፋለ ታውቃላችሁ አይደለም ድምጽን ከሰማ ታስገባኝም ብዬ ነው ምን ፈልገሽ ነው ታዲያ ቆይ በሩን አትዝጋው ለምን ደሞ ቆይ ተረጋጋሽ አንዴ እኮ ተረጋጋሽ እኮ ረለሽ እግሬን ተቀነጥሰኛለህ እኮ ዘርባይሽ እኮ ተረጋጋሽ ምን ፈልገሽ ነው ተረጋጋ ንገሪኝ እኮ ንገሪኝ አዚ ገብታለች የለችም ሰበር እንደምታቀስ ምን ያለ አንተ ረፍ አልከፍትም ክብር አይደለም እንዳትመጣል አሳልፈኝ አልከፍትም አሳልፈኝ ምን ደብጠይቂ እዚህ ጋር ነው እሺ የት ሄደች እሺ እስከ ስንት ሰዓት ነበረች አላቅም እኔ አላየኋትም ጭራሽ ወጥቼ ሄጃለሁ በዚህ እዚህኛው በር ወጥቼ ሄጃለሁ እኔ ገሏትም ሊሆን ይችላል እኔ አላምንም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ እጅግ በጣም ደህና ነኝ እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ውድ ቤተሰቦቼ ያው ሰሞኑን የተፈጠረው ነገር አይታችሁታል ማለት ነው ያው የሰው ልጅ ነኝ ኦሬዲ በቃ እኔ ደከመኝ የሰው ልጅ አይደለም በቃ በጣም እንቢ ስትለኝ በቃ ስልችት ስለኝ ትቻት ወደ ቤት ሄጄ ነበር ከዛም በኋላ ውያ አድሬ ደግሞ ራስን አዳምጬ እንትን ስለው እንዴት ሆና ይሁን ምን አድርጓት ይሁን ገብታ መጥቷት ይሁን ወይ ምን ተደራረገ የሚለው ነገር ምን ደግሞ አሳሰበኝ ታውቂያላችሁ ያው ሰው ስትሆኑ ብዙ ነገር ያሳስባችኋልና በጣም አሳሰበኝ ውድ ቤተሰብ ማለት ቤተሰቡን ካን ይላል የምትጠጋበት ያው ሁሉም እንደነበረ ምን እንዳለ ታውቃላችሁ ከጥቅም ጋር የተያዘ ጉዳዮች አሉ ምናምን ነገር ስደውልም ስልኳ አይሰራም በቃ ውስጥ ያላርፋለ ታውቂያላችሁ ቢያንስ ማለት በቃ ያለውን ነገር አይቼ ለፖሊስ ለማመልከት አስገብቷት ምን ነገር ማድርጓት ከሆነ እንደገና ደግሞ ከተስማሙ ምን ደስ ነው ምለኝ ምንም እኔ በእነሱ ማል እዚህን አክል የሚያስቸግረኝ ወይንም ደግሞ በኔ ህይወት ጉዳት የሚያመጣ ነገር የለም ለራሷ ብዬ ነውና ማለት እንደዛ ሆና ትቻት መሄድ አልነበረብኝም አቃለሁኝ ነገር ግን በቃ ሰው ነኝ የእውነት በጣም በቃ ቢስትረኝ ስታስቸግረኝ እንዴ ምን ነው እስከመቼ ያልኩኝና ትቻት ሄድኩኝ አድገት ካሜራማኔ አብሯትም ቆይቶ ነበር ተመልሶ ነገር ግን ያው እሱንም እንቢ አለችው በጣም ለመናት በጣም ለማረጋጋት ሞከረ እንቢ ስትለው እሱም እንግዲህ ማንናችንም ለፍተናል እናንተም ለፍታችሁታል በቃ ልትረጋጋልኝ አልቻለችም እኔ መታረቅም ካለባችሁ ምን ማለትም ካለባችሁ ቤቷንም መረከብ ካለባት መቀበል ካለባት በክስ በህግ እንጂ ምንም በእንደዚህ አይነት ነገር የሚሆን ነገር እንደሌለ አስረድቻታለሁ ግን ደግሞ አልፈርድም ምክንያቱም 14 አመት ሙሉ የተቃጠለችበት ንብረቷ ስለሆነ ነው እኔ ተስማምቶም ከጋግባች እሰየው በቃ እኔ ውልቅ ብዬ ወደ ቤቴ መመለስ ነው የምፈልገው ግን ያለችበትን ሁኔታ ለማወቅ ነው የመጣሁት የሚገርማችሁ ነገር ስንት ስራ ትቼ እንደመጣሁ እውነቴን ነው የምላችሁ ውድ ቤተሰብ ማለት አንዳንዴ በቃ ባላቃችሁ ሁሉ እስከማለት ነው የደረስኩኝና ውድ ቤተሰብ በቃ አይሰለችም አንድን ጉዳይ በቃ ነገም ከነጎዳም ስለዛ ጉዳይ ሲወራ አይሰለችም ውድ ቤተሰብ በጣም ነው የምሰለቸው እኔ ስልችት ነው ያለኝ እውነቴን ነው የምላችሁ በዚህ ሰዓት ሁሉም የራሱ የሆነ ህይወት ያሳስበዋል ሩጫ አለ በህይወታችን ለማሸነፍ ምክንያቱም አይደለም ኢትዮጵያ ውስጥ በዚህ ሰዓት ውጭ እንኳን የሚኖሩት ህይወት እየከበዳቸው ስለሆነ ማለት ነው እንግዲህ እሱንም ትቼ ነው እዚህ ጋር እየሮጥኩ ያለሁት እሷ ደግሞ ልትረዳኝ አልቻለችም ልታስተካክልልኝ አልቻለችም ምን ላድርግ ነው ሞታን እየወቀሰች እናቴ ተነስተሽ ባየሽኝ እነሱም ይረፉበት እንጂ ምን አይነት ጦስ ውስጥ እንደገባን በእውነት እንግዲህ ሰፈራቸው ደርሰናል እንደምታዩት ይሄ በዚህ ጋም የነሱ መውጫ ነበር ቆልፎታል ሰውዬው እኮ ሰው እንዳይመስላችሁ በነገራችን ላይ ቆልፎታል እኔ በእውነት የሆነ ነገር እንዳትሆን በጣም ነው የምፈራው መቼም እዚህ ጋር ቁጭ ብላ ተጠብቀኛለች ማለት ዘበት ነው ግን የሆነ ቦታም ተጠግታ ከሆነ ስልኳን ደግሞ ለምን እንዳዘጋችሁ መዳና ለማይበቃ በፈጣሪ ቸርወር ያሰማኝ አደረገ እንደመዳና ለምን እንደዋደረከኝ ቸርወር ያሰማኝ እንዴን ካሰላምታኝ ካዱላኝ ካቅመስ እየተባባሉ በየጊዜው በፈጣሪ ሰው የሉ ማን ያለን ዝም ልበላ እንዳያቀኝ ዝም
ልበል? ምክንያቱም ድምጼን ከሰማ ላያስገባኝ ይችላል። ታው ቆርቆሮ ነጥንጋ ጫማ ይሻላል። አቤት መጥቶን ይመስላል። እኔ ምን አውቃለሁ እንደ ጅብ እንዳይበላት ብሎ ለሊት አሳስበው ምናምን ነገር ግን እሷ ልክ እንዴት ነው ክረምት ላይ ምናምን ነገር ጅብ እንዳይበላው ብዬ አስገባው አላለችም። አንተ መላሱ ግን እንደ በቃ ሁሌ እንደረዘም ማነው ዱዳ ነህ ወይ ጣሪው ዱዳ እንኳን ካንተ ይሻላል በእውነት መጣ ማነ አይ ድምጼን ከሰማ አታስገባኝም ብዬ ነው። አትናገሪ። አይ አይደለም ድምጼን ከሰማ አታስገባኝም ብዬ ነው። ምን ፈልገሽ ነው ታዲያ? እኮ ቆይ በሩን አትዝጋው። ለምን ነው ማለት? ቆይ ተረጋጋሽ አንዴ። እኮ ተረጋጋሽ። እኮ ጨዋሻውሪኝ እኮ ረለሽ እጄ እግሬን ተቀነጥሰኛለህ። እኮ ዘርበሽ እኮ ተረጋጋ። ምን ፈልገሽ ነው? ተረጋጋ። ንገሪኝ እኮ ምን ፈልገሽ? እኮ ንገሪኝ። ልጅቷ ገብታለች? የለችም ማለት አላየኋትም እኮ አላየኋትም ማለት አልገባኝም እኮ አላየኋትም። በቃ እዚህ አይደል እንዴት ተናቴር ነው እኮ አላየኋትም። ማን የት እንደሄደች ምን አውቃለሁ? እስኪ አንዴ ክፈተው በሩን። እግሬን ትቀለጥፈኛለህ። ክፈተው። አልከፍትም። ምን ፈልገሽ ነው እንዴ? እስቲ ላያት ነው ልጠይቃት ነው የመጣሁኝ። የለችም። እሱን አላምንክም እባክህ። የለችም አልኩሽ። በቃ የለችም ማለት ስለ እግዚአብሔር ብያለሁኝ። አስገባኝ። አትገቢም። በሩን ልቀቀው። አለቅም እኮ እኔ ላያት ነው የመጣሁ። ካንተ የለችም አልኩሽ እኮ። የለችም ማለት አማርኛ መሰለኝ እኮ። የት ሄደ ነው ከዚህ ቦታ ላይ ማለት ምን አውቃለሁ? አልገባኝም እኮ ማለት አንቺ ጋር መጣች። እኔ ጋር ምን ልሰራ ነው የምትመጣው? ሁሌ አንቺ ጋር አልመጣም ላይ እንደ የሸኘችኝ እዛን ቀን ናቀችቻለሁ። እኔ አላየኋትም እኮ። አንተ እዚህ ጋር ጅባ በላት። እኔ የለችም የምትለውን ነገር አልሰማክም። እስቲ አሳልፈኝ። የለችም አልኩሽ። በቃ አታግዘኝም። የሆነ ነገር አድርጓት ነው የሚሆነው። ቤት ውስጥ ነው የምትሆነው። ምንድነው ቪዲዮ ያስመጣች? እዚህ እኮ በሩን ክፈተው። ተጠያቂ ነህ። ያው ቪዲዮ አለ። ይሄ ነው ተጠያቂ ነህ እኮ። እዚህ ጋር ነው ትተን ሄድ ነው። ክፈተው። አልከፍትም። ዞር በል አንተ እኮ። እዚህ በር ላይ ትተናት ሄድ ነው። ትጠየቃለህ። ስበራ ክፈተው። ስበራው እንደምትሰራ እሱን እናያለን። አንተ ረፍ። ክፈተው። አልከፍትም። ክብር አይደለም። እንዳትመታ። አሳልፈኝ። አልከፍትም። እዚህ ሆነሽ እግሬን ትሰብረኛለህ። ክፈተው። እዚህ ሆነሽ አውሪኝ። እስቲ አንተ ሂድ ከዚህ። ክፈተው። በቃ የት ነው የምሄደው? ልጅቷን እንያት ማለት ይሄን ቪዲዮ ህግ ጋር ነው ታዲያ። ህግ ጋር ነው ይዤ ምን አገባኝ? ይዘጂ ምን ባል ታሪክ የለም። ዞር በል ወደዛ። በሩን ክፈተው። ለሁለት እኮ ለሁለት ምን የተረካት ግቡ። ምንድነው ማለታለች? የት ነው የለችም። ገብቼ ነው ቤት ገብቼ ነው ማያት። ወይ ነው የለችም። ወይ ነው መጥቻለኝ። የለችም አልኩሽ እኮ። ወይ ነው የለችም። አቤት ልጅ እኮ የት ሄደ? አላውቅም ማለት ነው። አልሰማክም። እዛ በር ላይ ተተናቴር ነው። ተጠያቂ ነህ። ይኸው ቪዲዮ አለ። እቃለች እንደ እሷ በር ላይ ቁጭ አድርገሻት እኮ። አንተ ነህ እንደዛ ያደረካት። አንተ ነህ ያሳበድካት። ይሄን ማን በዚህ በር ራስ አላውቅም። ማን የእውነቴን ነው የምልክ ማለት በጣራ ነው የምትወጣው። በዛ ጋር ነው የምወጣው። ምን አገባህ አንተ? ስትጀምር የለችም አልኩሽ አይደል? የለችም። ቤት ውስጥ ነው የምትሆነው። የሚባል ታሪክ የለም። ዞር በልልኝ። እረፍ። መብት የለሽም። የምትፈልገው እየሰማኝ ነው አይደል? መብት የለሽም። በህግ አስጠይቃለሁ። ይሄን ወቅ ለምን እንደምትጠይቂኝ እኮ እዚህ ጋር ነበር። የዚህ ቤት ባለቤት ናት። አላየኋትም። በቃ ነኝ። ሶ ምን አድርጋት እንደሆነ ትጠየቃለህ። ይሄን ወቅ አላየኋትም። ስትጀምር ይሄ ቪዲዮ ለመረጃ ነው ይዤ መጣሁት። ያዢው ችግር የለውም እኮ ምንም ተመቸክ? አሳልፈኝ። ገብቼ ልያት። በህግ አምላክ አይቻልም። አልሰማክም። በህግ አምላክ የለችም አልኩሽ። በቃ የለችም። በቃ በሩን ከፍተህ እየኖርክበት ነው አንተ። አሳልፈኝ። በህግ አምላክ እኖራለሁ። በህግ አምላክ ብያለሁ። በህግ አምላክ ብያለሁኝ። የለችም። ገብተሽ ልትኖሪ ነው? ለምን እኖራለሁ? ላያት ነው። የለችም አልኩሽ። የለችም። ለምን ቤት ውስጥ ገብታ አታያትም? የለችም እኮ። ምንድን ነው ያደረካት? ምንም። እኔ አላየኋትም። እኔ በቀን በፀሐይ ጠራራ ነው ትቻት የሄድኩኝ። አላየኋትም። እሺ የት እንዳደረካት ንገረን። የለችም። ያት ሂድና ዞር በልልኝ። ግባና ይኸው እይ ገብተሽ የለችም። በቃ የለችም። ዞር በል። እዛ ማየት አለ። የለችም። እዛ በቃ አገቢኝ። እገባለሁ። ለምን ደም አልገባ? አገቢኝ። በቃ እኮ የት ነው ያደረካት? እኮ የት ነው ያደረካት? አላየኋትም። ውጪልኝ። ውጣ አንተ። እንዴትና ፖሊስ ልል እንመጣለን። ውጣ። የሚባል ታሪክ የለም እንደዛ እኮ። ምንድን ነው ያደረካት? ውጣልኝ በእናትህ አንተ። አገፍትሮ ተው እኮ። ውጣ። በቃ ውጣልኝ። እንወጣለን። ማን እዚህ ልኖር መጣ? ልንኖር ነው የመጣ ነው።
ለአንተ ዘንድ ትልቅ ቦታ ስላለኝ ስለማከብረ ነው እኮ በቃ ውጣልኝ። እሺ ቢያንስ እሺ በትትና ልጠይቅህ ከሞት ትንሽ እንትን ያልከኝ ያተረፍከኝ በትትና ልጠይቅህ በትትና ልጠይቅህ ምን ደብጠይቅኝ እዚህ ጋር ነው ትላለህ። እሺ የት ሄደች? እሺ እስከ ስንት ሰዓት ነበረች? አላውቅም እኔ አላየኋትም ጭራሽ ወጥቼ ሄጃለሁ በዚህ በር በዚህኛው በር ወጥቼ ሄጃለሁ እኔ ገሏትም ሊሆን ይችላል እኔ አላምንም የለችም አልኩሽ እንግዲህ ሴትዮ ተከባሪ ገብቼ ማለት ፈልጋለሁ ምን ነው ቤት አይደል እንደ ማቆ ቤት አይደል አይ የለችም አትገቢም በደህና ቀን እኮ ቤት ነበር እኮ ገብቼ ልያት አትገቢም በህግ አምላክ ብያለሁ አትገቢም በቃ አንቺ ራስሽ በህግ አምላክ ይሄን ቪዲዮ ይዤ ክስ መሰረት ባለ ምንም አታመጪም ለማየት ያብቃ አንቺ ተከሳሽ ነኝ ለማየት ያብቃ ልከሺ ፍቄ አብረን በልተናል አብረን ጠጥተናል እረፍ እሱን አስቤ ነው እውነቴን ነው ማለት እረፍ እሱን አስቤ ነው እንጂ አትገቢም ነበር የእውነት ነገ ይቆጫል እረፍ እየዛዝኩ ምንም እንደመስል ምንም አትዛዝኩ ልብ በሉ ይሄንን ቪዲዮ ና ይዘና ምንም አታመጪ በባቡጂ ከኛ ማን እንወጣለን ካሜራ እየደቀቀ የትልያል ጋር አጥንታ አትጓተ ማነው ከብት አንተ ሁርጋት ማነው ከብት የወንድ ሽንታም ወንድ ብትሆንማ እንደው ከወንድ ጋር ትገጥም ነበር ዝም በል እባክህ ነዲያ እስ ዝም በል ሁለተኛ እዚህ ዳደ አይዲ በእናትህ አንተ ፎክር ሁሌ እንደፎከርክ ነው እሺ ማንን ነው የምንጠይቀው እንዴ ምን አልኩኝ ነው የምትለው አላያትም በቃ እሱን ስትያዝ የት እንዳረካት እኮ የት እንዳረካት እሱ ስትያዝ እንትን ትላለች ያዛኔ ጥለን መሄድ እንችል ነበር እኮ አንተ ለሱ እኮ አመሰግናለሁ በቃ ታራሳው እንደዚህ ለማ ዲስሪስፔክት ማድረግ ያለበት አረ አመሰግናለሁ ብያለሁ አይደል እኛ ነን አድነንክ እንደዚህ ለዚህ ያበቃንክ እንዴ የፈለኩትን ባረግ ምን አገባ በቃ ልትመጣ አልፈልግም አልፈቅድልህም ማን ስለሆንክ እኔ ነኝ በቃ እኔ ስለሆንኩ ነው ሌላ ነገር ውስጥ አንገባሽ ሌላ ነገር ነው የሚከተል ምንም አታመጣ ድጋሜ ብንመጣ የኛ እንዴት እንደምንመጣ እናሳያለን እሱን ግባ ዝጋና በጣም አሪፍ ነው ሂዶ አትበልደም አትከራከረው በእናትህ ባሮክ ካሜራውን ዝጋውና እናውራ አፍጥን እያንኳኳን እንጠይቅ እንደዚህ ጎረቤት ምናምን እንዴት እዚህ ትኖራለህ እኮ ምንድነው የምናደርገው እሺ እንጃ እኮ ማለት እንጃ ማለት ባሮኬ እሺ ምን እናደርጋ እንጃ እኮ ምን እናደርግ እኔ አምላኬ ኧረ እኔ ራሴ ነው ሞኛል ኧረ ራሴ ነው ሞኛል ባሮክ በቃ ተረጋጊ በቃ ወደ ቤት እንሂድና ተረጋግተን እናስብና እንመጣለን አይደለም ከስ መመስረት አለብን ይሄን ወቅ 24 ሰዓት እሺ ካሜራውን ዝጋ 24 ሰዓት እንኳን ሞላት አለፋት እንጂ ምንድነው 24 ሰዓት አልሞላትም ማለት መቼ እንደጠፋች ያውቃል አንተ የት እንደሄደች ያውቃል የነገር አድርጓት ከሆነስ ካሜራውን ዝጋ እዚህ ላይ ምንም አናወራም ዝጋ እሺ